ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እና ለሁላችሁ እግዚአብሔር ይመስገን። ጠፍቻለሁ በጣም ያው ግን ከጠፋም በኋላ አንዳንዴ ብቅ እላለሁና ለቻናሌ አዲስ የሆናችሁ ካላችሁ ቤተሰብ ሆኑ። ሰብስክራይብ በማድረግ ላይክ ሼር በማድረግ እላችኋለሁ። አንዳንዴ አዳዲስ ነገር ወደ እናንተ አቀርባለሁ። ከብዙ ጊዜ በኋላ ብቅ ብያለሁ። እንደማታፈሳፍሩን ተስፋ አደርጋለሁ። ቻናል አዲስ ከሆናችሁ ሼር፣ ኮፒ ሊንክ፣ ሰብስክራይብ ላይክ አድርጉ እላችኋለሁ ውዶቼ። ዛሬ ፈታይር አብረን እንሰራለን። ይሄ መሰለ ፈታይር ውስጡ እንደምታዩት ስፖንጅ ነው። አሰራሩን በጣም ቀላል ነው። እስከ መጨረሻው ከተከታተላችሁን እርግጠኛ ነኝ ይሄን መሰለ ዳቦም ይሁን ምንም መጋገር ትችላላችሁ እናንተ በፈለጋችሁ ዲዛይን ማለት ነው። እኛ ቤት የምወዱት እንደዚህ ዲዛይን ነው። ለዛ ነው በዚህ ዲዛይን የሰራሁት። እዚህ ጋር ለባለ ውሃ ያደረኩት። እናንተ የምትፈልጉትን አክል ማድረግ ትችላላችሁ። እኔ ትንሽ በዛ ላይ ስለምፈልግ ነው ኒዶ አደረኩበት። ኒዶ ያደረኩት 2 ሾርባ ማንካ ኒዶ ነው ያደረኩት። እዚህ ጋር ደግሞ እርሾ ነው ያደረኩት። ካሜራ ማለት ነው በአረብኛ እና ትንሽ 5 ደቂቃ ከድን አድርጌ ትቼው ነበረ ኩፍ እንዲልልኝ ማለት ነው አብሮ ትንሽ እና እዚህ ጋር አንድ እንቁላል ተጠቅሜ ያለው እንቁላል ሙሉን አይደለም የጨመርኩት። ውስጧን ይሄ ብጫዋን አስቀራታለሁ። ነጩን ብቻ ነው የምጨምረው እንትን ስፖንጅ እንዲሆንላችሁ እንደዛ አድርጎ። ያቀዩን ደግሞ እንዳትጥሉት የውስጡን ማለት ነው ብጫዋን እንዳትጥሉ። መጨረሻ ላይ አጂኔው ላይ ከላይ ተቀቡታላችሁ ከለሩ አሪፍ እንዲሆን ማለት ነው። እና ስኳር፣ ትንሽ ዘይት፣ እዚህ ጋር ደግሞ ሮብ ነው ተጠቀምኩት በአማርኛ እርጎ ማለት ነው። ቤኪንግ ፓውደር እና ትንሽ ጨው አድርጌበታለሁ። ቫኒሊያ ትንሽዬ ታደርጋላችሁ ሽታው አሪፍ እንዲሆን ማለት ነው። እና ትንሽዬ ከል አድርጌበታለሁ የእንቁላል ሽታ እንዳይኖር ማለት ነው። ከልና ቫኒሊያ ትንሽ ተጠቅሜያለሁ። እነዚህ ጋር በደንብ ታዋዱታላችሁ። እንግዲህ ሁሉንም ስኳሩን እንዲዱብ ሮቡን ከሚያንተኑ ምንድነው ከለም አድርጌበታለሁ። ከለም ማለት በኢትዮጵያ ከለም ነው አይደል የሚባለው? ይሄ ሰላጣ ላይ የምጨምረው ምናምን አያችሁታል። አሁን ዱቄቴን ጨመርኩ። በነገራችን ላይ እናንተ እያያችሁ ሲሩ እኔ ትንሽ በዛ ላይ ስለመፈልግ ነው ግምቱ ምናምን አላስቀመጥኩትም። ጀስት እያየው ነው የምጨምረው እና እዚህ ጋር ተዋርጄላችሁ ማለት ነው። ውሃው በዝቶበት ዱቄት ያልቆ ቪዲዮውን እስከ መጨረሻ ካያችሁት ታውታላችሁ። ግን እንደዛም ሆኖ አሪፍ ስፖንጅ የሆነ ፈታይር ነው ይወጣልኝ። ከላይ ሄጄ ያው ጎረቤት የለፈ ጎረቤት አላመጣ ከሱፐር ማርኬት ምናምን ገዝቶ እስከሚመጣ ከባድ ነውና አጋጣሚ እኔ ለቤት ትንሽ አገኘውን። እኔ ታች ነው ኪችኔና ፎቅ ልጆቹ ከሚጠቀሙት ላይ ትንሽ አምጥቼ ደህና ሆነልኝ እላችኋለሁ። ግን ለሌላ ጊዜ ባይኖር እንግዲህ አስቡት ከሱፐር ማርኬት እስኪመጣ ድረስ መበላሸቱ ነው ሊጡ እና ትንሽ እዚህ ጋር ትንሽ ተስተካከለ ድንግጥ ምናምን ብዬ ከድንጋጤ በኋላ ያው ምንም አይልም ትንሽ ላልቷል እዚህ ጋር ራሱ። ግን እንደዛም ሆኖ አሪፍ ነው የሆነው በጣም ማለት ነው። በጣም ነበር እየወደዱት። ሴትዮዋ የራሷ ከመወደዳው የተነሳ እንደው ላይ ጓደኛዬ የሆነ ቤት ይዛን ሄደችው። ሲጀመር ለቤት አልነበረም የሰራሁትኝና ጓደኛው በጣም ወዳ ድጋሚ ትሰሪልኛለሽ እያለችኝ ነውና ሲሩት ድጋሚ እናንተም ትወዱታላችሁ እርግጠኛ። እዚህ ጋር ትንሽ የዘይት ነው ያደረኩት ከእጄ ለቀቅ እንዲልልኝ ማለት ነው። እንዳልኳችሁ ትንሽ ላላ ብሎብኛል። ግን እንደዛም ሆኖ አሪፍ ነው ለክፉ አይሰጥም። እና እዚህ ጋር ሽታ አድርጌው ክድን አረኩትኝ ጥቅልል አድርጌው ማለት ነው። ለአንድ ሰዓት ነው ያቆየሁትኝ ሸፍኜው። ከአንድ ሰዓት በኋላ እንግዲህ ይሄን ይመስላል ሊጣችን። አያችሁት አይደል እንዴት ሙልት እንዳለ? ያቺ የነበረች ልጥ እንደዚህ ሙልት አለ። እና ደግሞ ማለት ነው መጨረሻ ላይ አላሳየዋችሁም። ሊጡ ላይ እንትን ካላችሁ ዝብዴ ካላችሁ ትንሽ የዝብዴ ያርጉበት ሞር ስፖንጅ እንዲሆን እንዲላላ ያረጋዋልና ትንሽ የዝብዴ ቁርጥ አርጋችሁ መሀል ላይ አርጉበት።
ያው እዚህ ጋር ዳመጥ ልናደርግ እንግዲህ ዱቄት እያደረገን ነው። እንትኑ ብዙም የምዳመጥበት ብዙም ባይመችም ያው እንደምታዩት ትንሽ ዱቄቱ መጣልኝ። 1 ሰዓት ኮፊ እስከሚል ድረስ ከሱፐር ማርኬት ታዘዝኩና ዱቄቱ መጣልኝ። ምክንያቱም ለማዳመጥ ስለማይመች ማለት ነው፣ ግዴታ ዱቄት መጠቀም ስላለብኝ። ግን አሪፍ ነው ላላ ብሎ ማለት ነው። ይሄን ያህል እንትን አይልም፣ ለክፉ አይሰጥም። እንደዚህ ላላ ስልም እንደፈለጋችሁ ይታዘዛል ምናምን ነገር እና እንግዲህ እዚህ ጋር ፉፍ ምናምን እኔ እንደሚባለው በአማርኛ ጓንት ምናምን አልወድም ማለት ጓንት አድርጌ ምናምን ስራ አይሄድልኝም ጋይስ ማለት ነው። ምንም ነገር አይሆንልኝም ጓንት አድርጌ። ስለዚህ በእጄን ታጥቤ ነው እንግዲህ በእጄ ዳመጥ እያረኩ ያለሁት። ይሄ ማዳመጫው ምንም አልተመቸኝም። ሞር ኪቡ ቢሆን አሪፍ ነበረ፣ ለማዳመጥ ይመቻል። ይሄ ግን አይመችም፣ 4 ማዕዘኑ አይመችም። ያው እንደሚሆን እያደረኩኝ ነው። ያውላችሁ ለማፍጠንም እየሞከርኩ ምንም እየፈጠነልኝ አይደለም። አይ ኧረ እባክሽ እንደው ቶሎ በዳመጪ። ምንድነው አተኛውበት እኮ ጋይስ፣ ምንድነው ፈጣሪ ወይ ለማዳመጥ እንደዚህ ቆየሽ። እንግዲህ ሌላ ምን ለማድረግ እንዴት ነው የምቆየው? አይ አው እንደዛ ዞር አድርገሽ ዳመጥ አድርጊ ቶሎ። መቼም ይሄን ቪዲዮ ሳይው መዳም እየጠራችኝ ነው፣ ቶሎ በይ ነው የሚሉኝ። ያው እንግዲህ እዚህ ጋር ደግሞ ትንሽ ማዳመጫው ስላልተመቸኝ ለማጠብ እጄ ነው መቁረጫውን ማለት ነው ልቆርጦች ዳርዳሩን። ምክንያቱም ማዳመጫው ክብ ነበረ መሆን የነበረበት፣ 4 ማዕዘን ሆነ። እንደው በክቡን ግዢልኝ ብያታለሁ ሴትዮ ከገዛች ማለት ነው። እዚህ ጋር ደግሞ ጓደኛዬ እያደረቀችኝ እናቺን ጥባሪ ደረቅ ያረኳት ነበር። እጄን ማደረኩ ውሃ ስለነበረ ኧረ እባክሽን ሴትዮ በጣም ዘገየሽ እኮ፣ ቶሎ ቁርጥ አድርገሽ ጥቅልል አድርጊው። ኧረ እንደው በጣም የቆየሽ አይመስልሽም ውዴ? ያው ትንሽ ሳሳ እንድልልኝ ነው እንደዛ ማደርገው። ተቸገርኩ፣ ምን ላድርግ? ማዳመጫው ምንም አልተመቻቸንም ውዶቼ። ኧረ እባክሽን ቶሎ ዳመጥ አድርጊው። ምንድነው በስመ አብ እንዲህ ነው የቆየሁበት ሳዳምጠው። እኔ ራሴ ሪከርድ እያረኩላችሁ እንዴ ሳለችኝ እኮ ጋይስ። ኧረ እባክሽን ቶሎ ዳመጥ እንዴ! መቼ ልትጠቀልዩ ነው? ጉድ እኮ ነው። ኧረ እባክሽን በቃሽ። አይ እስካሁን እያዳመጠች ነው፣ አይገርማችሁ? እባክሽን በቃሻል። አዎ ትንሽ እዚህ ጋር ቁርጥ ልታደርጊ ነው። ምን ልታመጪ ነው የሄድሽው? ያው ኬሪ ላመጣ ነው የሄድኩትኝ፣ እርግጠኛ ነኝ ይመስለኛል። ኬሪ ላመጣ ነው የሄድኩትኝ። እኔ ራሱ አብሬያችሁ እያዩ ነው የራሴን ሄደውና። ኧረ እባክሽን ቶሎ በይ። አዎ ኬሪ አመጣውኝ። ኬሪን የተጠቀምኩት እዚህ ጋር። ኧረ እባክሽን ቶሎ በይ። ቶሎ አይ እንዴ ምንድነው? እና እዚህ ጋር ቪዲዮ ረዝሞብኝ ፈጣን እያደረኩት እንዴ ያው እንደዚህ አድርጌ እንዴ ምንድነው እንዳረጉት መጎተት። ኧረ እባክሽን ቶሎ ዳመጥ አድርጊውና እንዴ መጨረሻው አማረን እኮ መጨረሻውን ለማየት ጓጓን። እና ጋይስ እንደዚህ ፈጣን ካላለም አይሆንም። አዎ እባክሽን ቶሎ ዳመጥ አድርጊና
ያው እዚህ ጋር ካልቆረጥኩት ምንም አልሆነልኝም። ይሄ ማዳመጫ የግድ ጫፍጫፉን እየቆረጥኩ መሆን አለበት ሳሳ እንድልልኝ ማለት ነው። አዎ እባክሽን እንደዚህ ቶሎ 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 ዳመጥ ያው እዚህ ጋር ኬሪ ላመጣ ነው የሄድኩትኝ። በኬሪ ጠቀልለው ነው ምንድነው ጋይስ ጉዱ ፈላ። ይሄ ቪዲዮ ማለት ነው እንትን ሳረግላችሁ ምንም ተደበላለቀብኝ ሳቀነባበረው ማለት ነው። እና ያው እስካሁን እንግዲህ እንደምንም ቆይቶ እየተቀለልኩኝ ነው። ያው እዚህ ጋር ዳመጥ እያደረገ ነው። እንደምንም እየጨረሰን ነው። ቪዲዮ እንዳረዝምባችሁ ብዬ ነው እንደዚህ ያፈጠንኩት ጋይስ። ያው ጅብን አርጌበት ነው እዚህ ጋር እየተቀለልኩ ያለሁት። እዚህ ጋር ደግሞ ዝብዴን ያደረኩበት ዝብዴና ጅብን ቺዝ ከዛን ናና ነሰንስበታለሁ ለውላይ ማለት ነው። ናና ፓውደር በጣም ነው የሚጣፍጠው። ከዛን እቺን ልክ እንደ እንትን ቁርጥ ታረጉትና ያው ቪዲዮ እንዳይረዝምባችሁ እያልኩ ነው ቶሎ ያደረኩት። ያው ያችሁ የቀደሙን እንቁላል ያስቀመጥኩት እንደዚህ ያደረኩት። ከዛም ወደ ፎሮናችን ከታችና መጀመሪያ ከታችን እንትን ያልኩት ከዛን ከላይ አረኩ። የመጨረሻው ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ባይ